ከአዲስ አበባ ከተማ በኦሮሚያ ክልል በኩል ወደ አማራ ክልል የሚጓዙ የከባድ ጭነት መኪና አሽከርካሪዎች በጉዞ ላይ ድብደባ፣ ግድያና ብዙ ችግር እየገጠማቸው መሆኑን አማረሩ። ብዙዎች ከአሽከርካሪነት ተግባራቸው እየወረዱም ነው ተብሏል። በሶማሊያ ክልል የብልጽግና ፓርቲ አባላት መካከል መከፋፈል ተፈጥሯል በሚል በአንዳንድ ቡድኖች የሚናፈሰው ወሬ መሰረተ ቢስ ነው ሲል የክልሉ መንግስት አስታወቀ። የጀርመኑ መራሄ መንግስት ኦላፍ ሾልስ በዩክሬንና በሩሲያ መካከል ለተቀሰቀሰው ቀውስ መፍትሄ ለማግኘት ዛሬ ወደ ዩክሬን መዲና ኪቭ ተጓዙ። ቻንስለሩ ከዩክሬን ፕሬዝዳንት ጋር ከተነጋገሩ በኋላ ነገ ወደ ሞስኮ ያቀናሉ ተብሏል። ዓለም አቀፉ የሰብአዊ መብት ድርጅት አምነስቲ ኢንተርናሽናል የኮሮና መከላከያ ክትባት አምራች ኩባንያዎች ትርፍ ለማግኘት ብቻ የሚሰሩ ሲል በስግብግብነት ከሰሰ። ምክንያት በደሃው ዓለም ክትባቱን የወሰደው ሰው ቁጥር 4% ያህል ብቻ በመሆኑ ነው ተብሏል። ዜናው በዝርዝር ከአዲስ አበባ ከተማ በኦሮሚያ ክልል በኩል ወደ አማራ ክልል የሚጓዙ የከባድ ጭነት መኪና አሽከርካሪዎች በጉዞ ላይ ችግር እየገጠማቸው መሆኑን አማረሩ። በተለይ ከአዲስ አበባ በኦሮሚያ ክልል በኩል በጎሃ ጽዮን ከተማ ወደ አማራ ክልል ለመሻገር እንዲሁም በኦሮሚያ በኩል አባይ በረሃ ላይ ታጣቂዎች ግድያ እየፈጸሙ እንደሆነ አሽከርካሪዎች ስጋታቸውን ገልጸዋል። የአማራ ክልል የትራንስፖርትና ሎጂስቲክ ባለስልጣን በበኩሉ ችግሩን በጊዜያዊነት ለመቅረፍ ከደጀን ጎሃ ጽዮን የምሽት ጉዞ ቆሟል ብሏል። የጣና ሐይቅ የከባድ መኪናዎች አሽከርካሪዎች የሙያ ማህበር ሊቀመንበር አቶ አምሳሉ ጌትነት በበኩላቸው ከጅቡቲ እስከ አዲስ አበባ፣ ከአዲስ አበባ በጎሃ ጽዮን አማራ ክልል ከጎንደር ከተማ የሚያሽከረክሩ የከባድ መኪና አሽከርካሪዎች ችግር እያጋጠማቸው መሆኑን አመልክተዋል። ከ100 በላይ የሚሆኑ ሹፌሮችም ስራቸውን እየተዉ ነው ብለዋል። ባጭሩ እነዚህ ነባር ሹፌሮች እየወረዱ ያሉበት ነው ከመኪናው ያለበት ሁኔታ። ምክንያቱም ስጋት ነው፣ ቤተሰብ ያስባል። በጣም ተቸግሮ ነው ያለ ሁሉም ሰው እና እንደውም አብዛኞቹ እኛ የምናውቃቸው አሁን የነበሩ ሹፌሮች በቃ አብዛኞቹ ባህር ዳር ላይ ከ100 በላይ የሚሆኑ ሹፌሮች የከባድ መኪና ሹፌሮች ይሄ ስጋት ስላለ ወርደዋል። በአማራ ክልል ፖሊስ ኮሚሽን ወንጀል መከላከል መምሪያ ችግሩን በዘላቂነት ለመፍታት የሁለቱ ክልሎች ከፍተኛ አመራሮች በጋራ ሊወያዩ እንደሚገባ ጠቁሟል። በአሽከርካሪዎች ላይ እየደረሰ ያለውን ጥቃት በኦሮሚያ ክልል በኩል አስተያየት አላገኘንም። ጥረታችንን እንቀጥላለን። ዜና መጽሔት ዝርዝሩን ይዟል። በሶማሌ ክልል በብልጽግና ፓርቲ አባላት መካከል መከፋፈል ተፈጥሯል በሚል በአንዳንድ ቡድኖች የሚናፈሰው ወሬ መሰረተ ቢስ ነው ሲል የክልሉ መንግስት ኮሚኒኬሽን ቢሮ አስታወቀ። ወሬውን የሚያናፍሱት ቀደም ሲል በክልሉ በአመራርነት ሲሰሩ ቆይተው በተለያየ ምክንያት ከአመራርነትም ከፓርቲም የተሰናበቱ ግለሰቦች ናቸው ተብሏል። የሶማሌ ክልል የመንግስት ኮሚኒኬሽን ቢሮ ኃላፊ አቶ አብዱር ቃድር ረሺድ ለዶይቼ ቬለ በሰጡት መረጃ በክልሉ ብልጽግና ፓርቲ ምንም አይነት መከፋፈል አለመኖሩንና ወሬውን የሚያናፍሱት በተለያየ መንገድ ከአመራርነትም ከፓርቲም የተወገዱ ግለሰቦች ናቸው ብለዋል። ከዚህ በፊት ያው እንደሚታወቀው በሰሜኑ ክፍል የነበረው ጦርነት ብዙ ሰዎች ለችግር ተነሳስቶ ቲፒኤልኤፍ የማቅረብ ሐሳብ የነበራቸው ሰዎች ናቸውና እኛ ከምርጫ በፊት እንደ ፓርቲ ተገማግመን ክፍተት ያለባቸው ድክመት ያለባቸው አመራሮች ከስልጣናቸው ተነስተዋል። እነዚህ በአንደኝነት ያው ተዋቅሮ ተደራጅቶ አንድ እርማት ፓርቲን ብልጽግና ፓርቲን የሚያርም ግለሰቦች ነን ብሎ ራሳቸውን ስም ሰይመው ነው ያወጡት። እነዛ ከአመራርነታቸው የተነሱና ከፓርቲ አባልነታቸው የተወገዱ ግለሰቦች ናቸው እንጂ የብልጽግና ፓርቲ የሶማሌ ክልል አመራር የተካፈለ ምንም የለም። ከሁኔታው ጋር በተያያዘ ሁከት እንደተፈጠረ የሚነዛ መረጃ ትክክል አለመሆኑንና በክልሉ የትኛውም አካባቢ ምንም አይነት የተፈጠረ የጸጥታ ችግር አለመኖሩን አስረድተዋል። የክልሉ መንግስት ኮሚኒኬሽን ቢሮ ትናንት ምሽት ያወጣው ወቅታዊ መግለጫ በተወሰኑ አካላት የተነሳውን ውዥንብር ለማጣራት መሆኑን ኃላፊው ጠቁመዋል። ቢሮው ትናንት ባወጣው መግለጫ ለፖለቲካ ዓላማቸው ብለው በክልሉ የተከሰተውን ድርቅ የፖለቲካ መጠቀሚያ የሚያደርጉ ሴረኞችን የክልሉ መንግስት እንደማይታገስ አስታውቋል ሲል የድሬዳዋ ወኪላችን ዘግቧል።
ዓለም አቀፉ የሰብአዊ መብት ድርጅት አምነስቲ ኢንተርናሽናል የኮሮና መከላከያ ክትባት አምራች ኩባንያዎች ትርፍ ለማግኘት የሚሰሩ ሲል በስግብግብነት ከሰሰ። እንደ ዓለም አቀፉ የመብት ተከራካሪ ድርጅት በዓለማችን በሚገኙ ደሃ ሀገራት ውስጥ የኮሮና መከላከያ ክትባትን ሙሉ በሙሉ የተከተበ ሰው ብዛት ቁጥር 4% ብቻ ነው። የመድኃኒት አምራች ኩባንያዎቹ ክትባቱን ይበልጥ ለሚያስፈልጋቸው ሰዎች ከመስጠት ይልቅ ጀርባቸውን አዝረዋል ሲል አምነስቲ ከሷል። አክሎም የኮሮና ክትባት አምራች ኩባንያዎቹ ከጋራ ጥቅም ይልቅ ለግል ትርፋቸው አድልተዋል በሚል የመብት ተከራካሪው ድርጅት አምራች ኩባንያዎቹን ከሷል። እንደ አምነስቲ መግለጫ ከሆነ የመድኃኒት አምራች ኩባንያዎቹ ባለፈው የጎርጎሮሳውያን 2021 ዓመት 10 ቢሊዮን የኮሮና ክትባትን አምርተው ነበር። የተመረተው ክትባት በቂ ቢሆንም ቅሉ ደሃው የዓለም ክፍል በቂ ክትባትን አላገኘም። የዓለሙ ጤና ድርጅት አስቀምጦት የነበረው በቅድመ ጥናት ዝርዝር መሰረት ደግሞ እስከ 2021 መጨረሻ ድረስ 40% የሚሆነው የዓለም ሕዝብ ክትባትን ያገኛል ብሎ ጠብቆ ነበር። አድማጮች በመከታተል ላይ ያላችሁት ከዶቼ ቬለ በቀጥታ የሚሰራጨውን የምሽቱን የዓለም ዋና ዋና ዜና ነው። የሱዳን የጸጥታ ኃይሎች ባለፈው የጎርጎሮሳውያን ዓመት የተካሄደውን ወታደራዊ መፈንቅለ መንግስት በመቃወምና የታሰሩ በርካታ ፖለቲከኞችና የዲሞክራሲ ተሟጋቾች እንዲለቀቁ በመጠየቅ ለተቃውሞ ዛሬ አደባባይ ወጡ። ፖሊስ ሰልፈኞችን ለመበተን አስለቃሽ ጢስ መተኮሱ ተነግሯል። በሺዎች የሚቆጠሩ ተቃዋሚዎች በዋና ከተማይቱ ካርቱምና መንትያ ከተማ በሆነችው ኦም ዱርማን ዛሬ አደባባይ ለተቃውሞ ሰልፍ መውጣታቸውን የፈረንሳዩ ዜና አገልግሎት አዣንስ ፍራንስ ፕሬስ ዘግቧል። ከሁለቱ ከተሞች ሌላ በምስራቃዊቷ ፖርት ሱዳን ከተማና ዳርፉር አውራጃን ጨምሮ በሌሎች የሀገሪቱ ክፍሎች በርካታ ሕዝብ ለተቃውሞ አደባባይ መውጣቱን የዓይን እማኞች ገልጸዋል። ዛሬ በርካታ የዓለም ሕዝብ የፍቅረኞች ቀንን በሚያከብርበት ቀን የዋለው የሱዳን የአደባባይ ተቃውሞ ሰልፈኞች የሱዳንን ባንዲራና ቀይ ፊኛዎችን እንዲሁም ዛሬ የአገር ፍቅር ቀን ነው የሚል መፈክር ይዘው እንደታዩ ተዘግቧል። በሌላ ዜና የሱዳን ወታደራዊ ባለስልጣን በድጋሚ አንድ የቀድሞ ከፍተኛ መንግስት ባለስልጣንን ማሰራቸው ተገለጸ። የቀድሞ የሱዳን ህብረት ምክር ቤት ባለስልጣን የነበሩት ግለሰብ የታሰሩት የዲሞክራሲያዊ ንቅናቄ አቀንቃኝ የተባሉት ቡድኖች የሱዳንን በትረ ስልጣን የተቆጣጠሩትን ወታደራዊ ኃይላት በመንቀፍ ዛሬ ጸረ መፈንቅለ መንግስት የአደባባይ ተቃውሞ ለማካሄድ ሲዘጋጁ ባሉበት ወቅት ነው ተብሏል። እንደ አሶሺየትድ ፕሬስ ዘገባ የሱዳን የቀድሞ የህብረት ምክር ቤት ባለስልጣን መሐመድ አልፋኪ ሱልማን በቁጥጥር ስር የዋሉት ከመኖሪያ ቤታቸው ወደ ፓርቲ ጽህፈት ቤት በማሽከርከር ላይ ሳሉ በጸጥታ ኃይሎች የያዙትን መኪና እንዲያቆሙ በመገደድ ነው ተብሏል። ቀደም ሲል የጸጥታ ኃይላቱ ሌሎች ተጨማሪ 2 የቀድሞ ባለስልጣናትን በቁጥጥር ስር መዋላቸው ይታወሳል። የጀርመኑ መራሄ መንግስት ኦላፍ ሾልስ በዩክሬንና በሩሲያ መካከል የተቀሰቀሰውን ቀውስ መፍትሄ ለማግኘት ዛሬ ወደ ዩክሬን መዲና ኪየቭ ተጓዙ። ቻንስለር ሾልስ በዩክሬን ኪየቭ መዲና ቆይታ በኋላ ወደ ሩሲያ ሞስኮ ይጓዛሉ ተብሏል። የጀርመኑ መራሄ መንግስት ከዩክሬን ፕሬዝዳንት ቭላዲሚር ዜሌንስኪ ጋር በዩክሬንና ሩሲያ ቀውስ ላይ መነጋገራቸውም ታውቋል። ቻንስለር ኦላፍ ሾልስ በኪየቭ በሚያደርጉት ጉብኝት ለዩክሬን የጀርመንን ቀጣይ ትብብርና ድጋፍ ማረጋገጥ ይፈልጋሉም ተብሏል። በሌላ በኩል መራሄ መንግስት ኦላፍ ሾልስ የጎረቤት ሩሲያ ትንኮሳ በጣም ከባድ መዘዝ ያስከትላል ሲሉ በትዊተር ገጻቸው በጻፉት መልእክት አስጠንቅቀዋል። ከሞስኮ መንግስት ጠባጫሪነት በአስቸኳይ እንዲቀንስ እንጠብቃለን ሲሉም መራሄ መንግስት አጽንኦት ሰጥተዋል። የጀርመኑ መራሄ መንግስት ኦላፍ ሾልስ ነገ ማክሰኞ በሞስኮ ከሩሲያው ፕሬዝዳንት ቭላዲሚር ፑቲን ጋር ውይይት ለማድረግ ማቀዳቸው ታውቋል። ይህ በእንዲህ እንዳለ ጀርመን ኔቶን ለመደገፍ ወታደሮቿንና ቁሳቁሶችን ወደ ሊትዌኒያ እንደምትልክም ተገልጿል።
የተባበሩት መንግስታት ድርጅት ከቀናት በፊት ታፍነው የተወሰዱ 5 ሰራተኞቹ እንዲለቀቁ ከየመን ባለስልጣናት ጋር በቅርበት ግንኙነት እየሰራ እንደሆነ የድርጅቱ ቃል አቀባይ ዛሬ ገለጸ። 5ቱ የተባበሩት መንግስታት ድርጅት ሰራተኞች ታፍነው የተወሰዱት ባለፈው አርብ ከደቡባዊ የመን ክልል አብያን አውራጃ ወደ አደን ተልኳቸውን አጠናቀው በመመለስ ላይ ሳሉ መሆኑን ድርጅቱ አስታውቋል። መንግስት ቅዳሜ ዕለት ይፋ እንዳስታወቀው ታጣቂዎች የመንግስታቱ ድርጅት ሰራተኞችን የጫነ አንድ ተሽከርካሪን አፍነው እንደወሰዱ ተናግሯል። ይሁንና ሰራተኞቹ ከየት ሀገር እንደሆኑ በግልጽ የተነገረ ነገር የለም። የተባበሩት መንግስታት ድርጅት ሰራተኞችን ማናፍኖ እንደወሰደም ኃላፊነት የወሰደ አካል የለም። በየመን የሚታየውን የጸጥታ ችግርን ተከትሎ አልቃይዳን ጨምሮ የተለያዩ የአሸባሪ ኃይሎች ሁኔታውን እየተጠቀሙበት